ፋስት ትራክ ማለት ከእናቶች ጋር አያይዘን ነፍሰ ጡር እናቶች ከዚህም በፊት ምርመራው አለ ቫይረሱ ያለባት እናት ወደ ህፃኑ ወይንም ወደ ጽንሱ እንዳታስተላልፍ የሚያደርግ አገልግሎት ነው። ይሄን አገልግሎት በአጭር ጊዜ ውስጥ ለብዙ እናቶች ተደራሽ ማድረግ ያው አገልግሎት ከዚህ በፊትም አለ። ነገር ግን ወደ ጤና ድርጅቱ ብቻ የሚመጡ እናቶችን ነው የምናስተናግድ። በዚህ በፋስት ትራክ ግን በአጭር ጊዜ ውስጥ በተለይ በ90 ቀን ውስጥ ከዚህ በፊት ከሚመጡ እናቶች የበለጠ ለኤችአይቪ ምርመራ ተደራሽ በማድረግ ቫይረሱ ያለባቸውንም ነፃ የሆነ ህፃን እንዲወልዱ ማዳረስ ነው። በአጭር ጊዜ ውስጥ ብዙ እናቶችን ተጠቃሚ ማድረግ። ፋስት ትራክ ሁለት ቲሞች አሉት፣ አክሰስ ቲም እና ኳሊቲ ቲም ተብሎ ማለት ነው። አክሰስ ቲም የሚባሉት እነዚህ በጎ ፈቃደኞች፣ ጤና ኤክስቴንሽኖች እነዛን ያቀፈ እና የጤና ኤክስቴንሽን ሱፐርቫይዘሮችን ያቀፈ፣ ኳሊቲ ቲም የምንለው ደግሞ እነዚህ ህፃናት ላይ እና እናቶች ላይ ኢንቮልቭ የሚያደርገው ሁሉም ሙያተኛ ቴክኒካል ሙያተኛ ከጤና ጣቢያ ኃላፊው ጀምሮ ኤአርቲ ክፍል ለሚሰራው ፒኤምሲቲ ክፍል ለሚሰራው ህፃናት ክፍል ለሚሰሩት እናቶች ክፍልም ወላድ ክፍልም የሚሰሩ ሙያተኞችን እነዚህን ያካተተ ነው ኳሊቲ ቲም የምንለው። ከፋርማሲም ከላቦራቶሪም እነዚህን ሁሉ ያካተተ ቴክኒካል ስራውን የሚሰራ ኳሊቲው ላይ ፎከስ የሚያደርግ ማለት ነው። ምንድነው የመጀመሪያው የነበረን ፕሮግራም? አንደኛ በቀበሌው ውስጥ የቀበሌ አስተዳደር ዋና አስተዳዳሪዎችን፣ ሁለተኛ የቀበሌ የድር አመራሮችን፣ የሃይማኖት አባቶችን፣ የአገር ሽማግሌዎችንና ታዋቂ ሰዎችን በማሰባሰብ መጀመሪያ ማወያየት ነው ፕሮግራም ያዝ ነው። ከእናት ወደ ልጅ እንዳይተላለፍ በሽታው ክሊንተን ፋውንዴሽን የተባለ ድርጅት ወይም ኤንጂኦ በዚህ ጉዳይ ላይ ሊሰራ መጥቷልና ይሄን ነገር ለምን ህብረተሰባችንን አንታደግም ነገ አገር የሚረከብ ትውልድ መቀረጽ አለበት ወይ መወለድ አለበት የሚል ሐሳብ ስናቀር እነዚህ ሰዎች ሰብስበን ሰዎቹ አይ ይሄ ነገርማ ተገቢ ነው መስራት አለብን በዚህ ዙሪያ ላይ አይደለም እኛ ቀርቶ ሌሎችንም ህብረተሰብ አሳትፈን እኛ ስራው መጀመር አለበት የሚል ሐሳብ ያዝ። ከዛ በኋላ በየቀበሌዎቹ ካስወሰን በኋላ ቀጥታ ምንድነው ያደረግነው ህብረተሰቡን የማሳመን ስራ ጀመር። ኤችአይቪ የት አካባቢ ሊኖር ይችላል ብለን ጥርጣሬ የምናሳድርባቸው ቦታዎች የመጀመሪያ እነሱን ጥናት ውስጥ ወሰን። ያም ለምሳሌ በከተማ አካባቢ ጫኛ አውራጆች አካባቢ ሹፌሮች እና እንደዚህ በቅምጥነት ከገጠር ወደ ከተማ ፈልሰው የሚመጡ በዝሙት አዳር የሚተዳደሩ እናቶችን እነሱን ሴሌክት ለማድረግ ወይም ለመምረጥ እቅድ ያዝ። ያም እንዳልነውም አካባቢውን ህብረተሰቡን እዛ የዞር እንቅስቃሴ ለምስገባ በመጀመርበት ሰዓት ምን ፈልጋቸውን ሰዎች ለማግኘት ይችላል። ፋስት ትራክ መጀመሪያ ላይ ያው ስልጣናውን ሄደን ስንወስደው በጣም ክብደት መስሎ ታየን። እንደኛ ነፍሰ ጡራን ቤት ድረስ ሄደሽ መጣሽ እዚህ ተመርመሪ ለማለቱ ምን ለማለቱ ሰው አይግባባንም ምንድነው ይሉናል በማለት ክብደት ያለው መስሎ ታይቶኝ ነበር። ከዚያ ግን እንደነገርኩ የሀገር ሽማግሌዎችንና ካቢኔዎችን ሊቀመንበሩን የሃይማኖት አባቶችን ሰባስቤ ካነጋገር በኋላ ግን እነሱ ትምርቱን ሲቀበሉኝ ልክ አርሶ አደሩም ያርሶ አደሩ ሴትም እንደሚቀበለኝ ተማመንኩበት። ያው ገብቶ ለማነጋገር ችግር የሚፈጥር ስለነበረ ሰጋ ስራቱኝ ህብረተሰቡ ይሄን ካለ ወዲህ ከዛ ሰው ሁሉም ከተናገሩ ወዲህ ሰኞን አንድ ብዬ በቃ ጀመርኩ ራስ። በመጀመሪያ ከሰልጥነን ከወጣን በኋላ አሰሳና መዝገባ አድርገን ነፍሰ ጡሮችን ልቅም አድርጎ በመጻፍ ስንት ነፍሰ ጡሮች በቀበሌያችን እንዳሉ ማወቅ ነው። ካወቅነ በኋላ ያው በመተማመን
እናት ወደ ልጅ እንዳይተላለፍ ነፍሰ ጡሮችን ሄደው እንዲመረመሩ ወደ ጤና ጣቢያ ሄደው እንዲመረመሩ እናደርጋለን። ይሄንን በመናስተምርበት የተማመኑ ጥሩ ነው ብለው የተቀበሉን ሪፈራል ወረቀት እየሰጠሁ ወደ ጤና ጣቢያ ነው የላኳቸው። ጎጣቸው ሰፋ ብሎ ትንሽ ከጤና ጣቢያው ራቅ ያሉትን በፋስትራክ ይህን ያህል ነፍሰ ጡር እናቶች አሉ፣ ለመምጣት ቦታው የራቃቸው ባለሙያ ይመደብልን በማለት ቀነ ቀጠሮ በማበጀት በቀነ ቀጠሮ ከተቀጠረበት ቦታ ላይ ባለሙያዎች ይመጣሉ። ነፍሰ ጡሮችን በነቂስ ነው ያስመረመርነው። ጸረ ቫይረስ ሕክምናውን በማግኘት ወደ ጽንሱ እንዳይተላለፍ የሚረዳትን የሕክምና አገልግሎት ታገኛለች ማለት ነው። ያንን በሰፊው ከደም ናሙና ከሰጣችሁ ከምርመራ በኋላ እንነጋገራለን። ቫይረሱ ያለባት ሰው ምን ማድረግ አለባት፣ የሌለባትስ ምን ማድረግ አለባት የሚለውም ማለት ነው። አሁን እዚህ ጋር የምታዩቸው ነፍሰ ጡር እናቶች ለፒኤምሲቲ አገልግሎት በአውትሪች መጠን የኤችአይቪ ምርመራ ሊያካሂዱ ነው። በአውትሪች አሁን መጠን ይሄንን የፒኤምሲቲ አገልግሎት ለመስጠት ዋናው ጥቅሙ ምንድነው? ነፍሰ ጡር እናቶች ወደ ጤና ጣቢያ መጥተው አገልግሎት ማግኘት የማይችሉትን በአቅራቢያቸው አገልግሎቱን ለመስጠት ነው እዚህ ቀበሌ ድረስ የመጣ ነው። አጋጣሚ የቀበሌ ቅጥር ሰራተኛ ነኝ። ቅጥር ሰራተኛ በመሆኔ ስራው ማብሮ የተሰጠኝ ስራ ማብሮ ይጋብዘኛል። የሚጋብዘኝ ምንድነው? ቢያንስ በየቤቱ መዞርበት አለኝ። እኔ ብዙ ጊዜ መዞርበት ምንድነው? ቢያንስ የቀበሌ ቤቶች ክራይን አሰባስባለሁ። የተለያየ አጋጣሚ ሆኖ ሰው ላስገድድ አንድ እሄዳለሁ። እነዚህን ሰዎች ከዚያ ስራዬ ጋር ጎን ለጎን ነው የምሰራቸው። ነፍሰ ጡሮችን ፈልጎ በማግኘት ውጤታማ ነኝ የምለው እኔ ቀደም ሲል ነባር የጤና ተጠሪ ስለሆንሁኝ ህዝቡ ያውቃል እና የምሰጠው ጠቀሜታ የመከላከል ስራ ነው የምሰራው። ከዚህ በፊትም ወረርሽኝ በነበረበትም ከፍተኛ አገልግሎት ለቀበሌ ውያለሁኝ። የመከላከል ስራ ስሰራ ነው የሚታየው። በሰዎች ታዛ አካባቢ ንጽህና የተለያየ አገልግሎት ስሰጥ ስለሚታይ ብዙ ምስጢሩን አይደብቁኝም።